እንደምን ዋላችሁ። በላይ በቀለ ነኝ። አዳዲስና ትኩስ መረጃዎች ተመጥነው ከሚቀርቡበት በላይ ኒውስ ዩቱብ ቻናል ስቱዲዮ ላይክ፣ ሼር እና ሰብስክራይብ እንዲሁም ደግሞ ድጋፍ ስለምትሰጡኝ እጅጉን አመሰግናለሁ። ዋና ዋና ነጥቦቹን በማስቀደም እጀምራለሁ። ጠቅላይ ሚኒስትር አብይ አህመድ ኳታር ናቸው። በደቡብ ኦሞ ዞን ከ300 ሺህ በላይ ሕዝብ ለከፋ ረሃብ መጋለጡ ሲነገር የቦረና አጎራባች በሆነው የሶማሌ ክልል ዳዋ ዞን የተከሰተው ድርቅ ከአቅም በላይ ሆኗል እየተባለ ነው። በትግራይ 28 አባላት የሚይዝ የሽግግር መንግሥት እንዲመሠረት ተወሰነ። የአማራናም የኦሮሚያ ብልጽግና ተቃርኖ ሀገራዊ ስጋት መደቀኑ እየተነገረ ነው። ብሪታንያ ኢትዮጵያውያንን ጨምሮ በትናንሽ ጀልባዎች ለሚመጡ ስደተኞች ጥገኝነት ልትከለክል ነው። የሀገሪቱ የሰብአዊ መብት ተሟጋቾች እቅዱን ተችተዋል። ጠቅላይ ሚኒስትር አብይ አህመድ ኳታር ናቸው። በመንግስታቱ ድርጅት የአዳጊ ሀገራት ስብሰባ ላይ ለመገኘት ነው ወደ ኳታር ተጉዘዋል የተባለው። በደቡብ ኦሞ ዞን 6 ወረዳዎች በተከሰተ ድርቅ ከ300 ሺህ በላይ ሕዝብ ለረሃብ መጋለጡ ተነገረ። ከ2 ሚሊዮን የሚልቁ እንስሳትም በመኖ እጥረት በየቀኑ እየሞቱ መሆናቸው ይነገራል። በተለይ በሐመር ድርቁ እየከፋ በመሆኑ የአርብቶ አደሩ መተዳደሪያዎች የሆኑት እንስሳት በከፍተኛ ሁኔታም እየጨረሰበት ነው ተብሏል። የዞኑ አደጋ መከላከልና ምግብ ዋስትና ጽሕፈት ቤት እንደገለጸው ውሃና ሳር በመጥፋቱ ከብቶች እያለቁ ሕዝቡም በረሃብ እየተሰቃየ መሆኑን ቢሮው ለአዲስ ስታንዳርድ ገልጿል። የቦረና አጎራባች በሆነው ሶማሌ ክልል ዳዋ ዞን ደግሞ ያጋጠመው ድርቅ ከአቅም በላይ እንደሆነበት የዞኑ መስተዳደር ገልጿል። በዞኑ 700 ሺህ የሚጠጋ አርብቶ አደር እንደመኖሩ ከብቶቹ በድርቁ ሳቢያም እያለቁበት ነው ብለዋል የዞኑ ምክትል አስተዳዳሪ አቶ መሐመድ ሀቢቻ። የሰው ሕይወት አደጋ ላይ መውደቁንና ችግሩ ከአቅም በላይ መሆኑን ነው ለሪፖርተር የገለጹት። ለጎረቤት ቦረና ዞን ከፍተኛ ርብርብ እየተደረገ እንዳለ ሁሉ ለእኛም የኢትዮጵያ ሕዝብና መንግሥት ድረሱልን ሲሉ ተማጽነዋል። በአሁኑ ወቅት በረሃብ የተጎዱ በርካታ ሰዎች ለሆስፒታል እየተዳረጉ ነውና። በትግራይ 28 አባላት የሚኖሩት የሽግግር መንግሥት እንዲመሠረት ተወሰነ። ውሳኔው የተላለፈው ጊዜያዊ አስተዳደር ለማቋቋም የ2 ቀናት ሕዝባዊ ስብሰባ ከተካሄደ በኋላ ነው። ከተለያዩ የፖለቲካ ፓርቲዎች፣ ሕዝባዊ ተቋማት የሚወጣጡ 28 አባላትን የሚይዝ ካቢኔ እንዲመሠረት ተወስኗል። ውሳኔው ተግባራዊ የሚሆነው ታዲያም የፌዴራል መንግሥቱን ይሁንታ ካገኘ በኋላ ነው ተብሏል። በትግራይ የሚቋቋመው ጊዜያዊ አስተዳደር ተልዕኮ የሥልጣን ዘመኑ መዋቅርና የሥልጣን ክፍፍሉን የተመለከቱ ናቸው በስብሰባው የተነሱ ዋና ዋና ጉዳዮች። ማጠንጠኛው ደግሞ የክልሉን ሕዝብ መሠረታዊ ጥያቄዎች በሰላማዊ መንገድ መፍታትና አንድነቱን ማጠናከር ናቸው። የጊዜያዊ አስተዳደሩ የሥልጣን ዘመን ደግሞ ከ6 ወር እስከ 1 ዓመት ሲሆን 1 ፕሬዝዳንት፣ 2 ምክትል ፕሬዝዳንቶችና 4 የዘርፍ አመራሮች ይኖሩታል። የአማራና የኦሮሚያ ብልጽግና ተቃርኖ ሀገራዊ ስጋት መደቀኑ እየተነገረ ነው። በታሪክ አጋጣሚ የሺህ ዓመታት ሀገረ መንግሥት ታሪክ ያላትን ኢትዮጵያን የመምራት ኃላፊነት በእጁ ላይ የወደቀው ብልጽግና ፓርቲ ይህን ኃላፊነት በአግባቡ የመወጣቱ ጉዳይ ጥያቄ እያስነሳ ነው። በተለይ በፓርቲ ውስጥ በየጊዜው የሚያገረሸው ተቃርኖና ቁርቁስ ከራሱ አልፎ ለሀገር የሚተርፍ ቀውስ እንዳይፈጥር የብዙዎች ስጋት ነው። ከሰሞኑ በአማራና በኦሮሚያ ብልጽግና ፓርቲዎች መካከል ስለሰፈነው ልዩነትና ልዩነቱን ያጠባሉ ተብለው ስለተካሄዱ ውይይቶች አስተያየት የሰጡት አቶ ቹቹ አለባቸው ጉዳዩ በመግባባትና በውይይት ብቻ የሚታለፍበት ደረጃን ስለማለፉ ይናገራሉ። ለጉዳዩ መፍትሄ መስጠት ያስፈልጋል። መፍትሄው ደግሞ ተጠያቂነትን ባረጋገጠ መንገድ የሚሰጥ መሆን አለበት ብለዋል። የአማራ ብልጽግና ፓርቲ አባል የነበሩትና በሁለቱ ፓርቲዎች ማለትም በኦሮሚያና በአማራ ብልጽግና ፓርቲዎች መካከል ሲካሄዱ የቆዩ የከዚህ ቀደም ምክክሮችን በቅርበት የታዘቡት አቶ ቹቹ ሁለቱ ፓርቲዎች ተስማምተው መቀጠል መቻላቸው ለሀገር ወሳኝ ነው ሲሉ ያሰምሩበታል። ከቅርብ ጊዜ ወዲህ የአማራ ብልጽግና ፓርቲ ቅሬታው እየጨመረ መምጣቱን የሚናገሩት አቶ ቹቹ
ከአማራ ክልል ወደ አዲስ አበባ ከተማ አትገቡም የሚባሉ መንገደኞች ጉዳይ በአዲስ አበባ ከተማ ባለቤትነት እንዲሁም በዙሪያዋ ባሉ የሸገር ከተማ አስተዳደር መኖሪያ የማፍረስ ዘመቻ ያስከተለው የዜጎች መፈናቀል ሁለቱን ፓርቲዎች ካላግባቧቸው ምክንያቶች መካከል እንደሚገኙ ያስረዳሉ። በሌላ በኩል በወለጋና በአንዳንድ የኦሮሚያ አካባቢዎች በተደጋጋሚ የአማራ ተወላጆች መፈናቀላቸውና ለጉዳት መዳረጋቸው ፓርቲዎቹን አቃቅሯቸዋል ይላሉ። ይሄ ሁሉ ባለበት ደግሞ በቅርቡ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና በፌዴራል መንግሥት መካከል የተፈጠረው ውጥረት የፓርቲዎቹን ልዩነት እያሰፋው መምጣቱን ነው በተለየ ሁኔታም ያነሱት። የአማራ ብልጽግና ፓርቲ በአንገብጋቢነት እያነሳው ስላለ ጉዳይ የጠቀሱት አቶ ቹቹ የአማራን ሕዝብ ከውርደት መታደግ የሚል አጣብቂኝ መሃል መውደቁን ገልጸዋል። በአማራ ብልጽግና ውስጥ ተክደናል የሚል ስሜት መፈጠሩንም በማከል የብሪታንያ መንግሥት በትናንሽ ጀልባዎች እየተጫኑ ለሚመጡ ስደተኞች ጥገኝነት ሊከለክል ነው። በሚቀጥለው ሳምንት ይጸድቃል ተብሎ በሚጠበቀው የጠቅላይ ሚኒስትር ሪሺ ሱናክ አዲሱ ሕግ ከተካተቱት 5 ጉዳዮች አንዱ ነው ስደተኞችን መገደብ። በአዲሱ ሕግ መሠረት በትናንሽ ጀልባዎች ወደ ብሪታንያ የሚመጡ ስደተኞች ዳግም ወደ ሀገሪቱ ላይመለሱ ወደ ሩዋንዳ አሊያም አስተማማኝ ወደሆነ ሦስተኛ ሀገር ይላካሉ። ጠቅላይ ሚኒስትር ሪሺ ሱናክ ለአንድ የሀገሪቱ መገናኛ ብዙሃን ሲናገሩ ስህተት እንዳትሰሩ፣ በሕገወጥ መንገድ ከመጣችሁ እንድትቆዩ አይፈቀድላችሁም በማለት ነው ያስጠነቀቁት። ስደተኞች እግራቸውን እንዳያነሱ። የሀገሪቱ ሰብአዊ መብት ተሟጋቾች ግን የጠቅላይ ሚኒስትሩን ዕቅድ ተችተዋል። የብሪታንያ ቀይ መስቀል ማኅበር እጅጉን አሳሳቢ ሲል ገልጾታል አዲሱን ዕቅድ ቢቢሲ እንደዘገበው።